ኪራይ አልወደድከውም ድምጼን? ሌላ ዘፈን ልስፈልልህ? ኪራይ ሌላ ዘፈን ልስፈልልህ? ድምጼን አልወደድከውም እንዴ? ንገረኛ። ኪራይ ንገረኝ፣ አልወደድከውም? አንዴ ለኪራይ ልዘፍንለት ስለሆነ ሰብሰብ በሉ ሁላችሁም። እሺ ሁላችሁም ሰብሰብ በሉ። አንዴ ሰብሰብ በሉ። ቆይ ዝም በሉ። እሺ ዝም በሉ። አንዴ አሁን ለኪራይ ልዝፈንለት። እሺ አበደች ይሉኛል ብቻለሁ የማበዴ ምክንያት ኪራን አቅርቤ ተረጋጉሽ። ላይ ታደው ብያለሁ። እሺ በቃ አሁን ዞር በሉ። ግቡና እኔ ታች ትመጣ እዚህ ነው። ችግር የለውም። እናንተ ግቡ፣ እኔ እጠብቃታለሁ። ኪራኔን ይወደኛል። ጽኑ በእናትሽ ለምን እንደዚህ ትሆኛለሽ? ኪራ ቤቲ እኮ አበደች። ታዲያ እኮ አንቺ ምንም ያደረግሽው ነገር የለም። ከመጀመሪያውን እሷ ነግራኝ ነበር። አንተን ካጣች መኖር እንደማትችል ፍቅሯን እንዳላልደፈረስባት አስጠነቅቃኝ ነበር። እኔ ግን ያው አደፈረስኩባት። ጽናቴ በፈጠረሽ እንደዚህ አትሁኝ። የኔን የሷ ፍቅር እኮ ካበቃለት ቆይቷል። አንቺ ምንም አላደረግሽ። ቢሆንም እኔ እንደዚህ ሆና ሳያት በጣም ነው የከፋኝ። ጽናቴ በፈጠረሽ አታልቅሽ። እስኪ አስታውሺ፣ ቆይ ቤቲ ለአንቺ ምን አይነት ሴት ነበረች? እሷ ክፉ ሆነችብኝ ብዬ እኔ ክፉ መሆን የለብኝም እኮ። ምን አይነት ቅልብ ያለሽ ሴት ነሽ? ይህን ሁሉ ነገር አድርጋሽ እንኳን አሁንም ስለ እሷ ነው የምትጨነቂ? እኔ ቅልብ ኖሮኝ አይደለም፣ በቃ እንደዚህ ነኝ። ጽናቴ በፈጠረሽ በቃ አሁን ሁሉንም ነገርሽ የሆነው ነገር በሙሉ በአንቺ ጥፋት ሲሆን መሆን ስላለበት ነው የሆነው። ህሊናዬ ግን በጣም እየወቀሰኝ። ጽናቴ በፈጠረሽ እኔ እንደዚህ ስትሆኝ ማየት አልችልም። በቃ ያለፈው ሁሉ አልፏል። አሁን ስለ ወደፊታችን ነው ማሰብ ያለብን። ወደፊት ስለሚኖረን ህይወት፣ ስለምንወላቸው ልጆች፣ ምን አይነት ደስተኛ ቤተሰብ መመስረት እንዳለብን ነው ማሰብ ያለብን። ደግሞ ይኸውልሽ አባትሽ ጋር ሽማግሌ ልኬ ድል ባለ ሰርግ ነው ማገባሽ። የእውነትህን ነው? አዎ። በጣም ነው የምወድሽ። ከዚህ በኋላ አንድ ዘለላ እንባ ከዓይንሽ እንዲወርድ አልፈልግም። እሺ? በቃ አሁን ከዚህ ሙድ ውጭ ነቃ በይ። እሺ? አንቺ እንደዚህ ስታለቅሽ አያምርብሽም። ሳቅ ነው የሚያምርብሽ። አንተ እስካለኸኝ ድረስ ሁሌም እስቃለሁ። ሁሌም ከጎንሽ ነኝ። እወዳለሁ። እኔም በጣም ወይኔ ዝናብ እየጣለ ነው። ደስ ሲል ያለሽ ነው ምጭ ቂቤ የሆነ ልብ አለሽ። ምን ማለት ነው ደግሞ? እሱን ያልገባኝ። ቂቤ የሆነ ልብ ማለት ያላፈቀረ ያልተፈቀረ ልብ ማለት ነው። አለሽ ቤቲ እየቀለድሽብኝ ነው አይደል? ቤቲ እየቀለድሽ ነው። አለሽ ወይስ የለሽም? አለበለዚያ ግን ጥርስሽን ነው የምፍቀው። እንጨት አዙረኝ አታዙረኝ ኪራጋ ወስደህ ጣለኝ። አዙረኝ አታዙረኝ ኪራጋ ወስደህ ጣለኝ። ኪራ የለም አልመጣም። አን እዚህ ምን ሰራልሽ? ቤቲ ናት። አልተሳሳትኩም ማለት አልተሳሳትሽም። ይሄ ነው መጨረሻ። እኔ አፈር ልብላላት። አንጀቴን በላችሁ። ሁሌም ለኔ ማለት ትርፉ ብደት ነው።
ኪራዬ ይመጣል። ኪራዬ ይመጣል። ዝናብ እኮ እየጣለ ነው። ኪራውን መጥቶ ይወስደኛል። ኪራ ወደ ቤት ይወስደኛል። እኔ አልቻልኩም። ይህም ማየት አልችልም። ኪራዬውን መጥቶ ወደ ቤት ይወስደኛል። አሁን ከኪራ ጋር ወደ ቤት እንሄዳለን አይደለ? ዝናብ እየጣለ ነው አይደለ? ኪራ ቤት አሁን ትወስደኛለህ አንተ? አይ ቤታ፣ በቃ መጨረሻሽ እንደዚህ ሆነ። ሄሎ። አዎ ቤትን አግኝቻታለሁ። ኪራ ነው? ኪራ ነው? ሊወስደኝ ሊመጣ ነው? ኪራ እየመጣ ነው? ኪራ ሊወስደኝ እኔን እየመጣ ነው?